ጀነትም ይሁን ጀሃነም የጊዜ አጠቃቀም ውጤቶች ናቸው። ጊዜውን በአግባቡ አላህ በሚወደው በሚፈቅደው መልኩ የተጠቀመ ሰው መጨረሻ የጊዜው ድምር ውጤት ጀነት መግባት፣ ጀነት ላይ በጸጋ በተድላ በምቾት የተዝናኑ መኖር ይሆናል። በተቃራኒው ደግሞ እድሜውን፣ ወጣትነቱን፣ ጊዜውን በማይገባ መልኩ ያባከነ ለአኺራ ያልተዘጋጀ መጨረሻ ላይ የሱ ጣፋንታ የሚሆነው የመስነፉ የመዘናጋቱ የአላህን ስጦታ የመናቁ ውጤት በጀሃነም ከላይ ከታች ከፊት ከኋላ መቃጠልና መለብለብ ይሆናል። ከመተኛታችሁ በፊት አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ተሰቢህ አላህን ተስቢህ ታደርጋላችሁ 33 ጊዜ፣ አልহামዱሊላህ 33 ጊዜ ትላላችሁ፣ 34 ጊዜ ደግሞ አላሁ አክበር ትላላችሁ። በድምሩ 100 عبيدك من شاتات في